ጅላጅል ነው አይደል የሚያደርገው ፍቅር እንጂ ስማርት አያደርግም እኮ ፍቅር። ሞኝ ነው የሚያደርገው ፍቅር። ስራፍት ሆን እስኪመስል ድረስ ነው የሚያደርገው ፍቅር እኮ ፓወርለስ ነው የሚያደርገው እንጂ ፓወርፉል አያደርግም። ሰው እኮ ሲወድ ልጆቹን ሲወድ ፍቅረኛውን ሲወድ ቤተሰቡን ሲወድ ኮንትሮል ነው አይደል የሚያጣው። የራስን ነገር መተው ካንተ በላይ ለሌላ ማሰብ ትጀምራለህ ስትወድ። አእምሮን ሁሉ የሚቆጣጠር እሱ ነው የምትወደው ነገር። እግዚአብሔርን ስትወደው ሐሳብህን ሙሉን ይቆጣጠራል። ሁሉ ነገር ስለ እግዚአብሔር ያወራል። ደመና ስታይ አቤት የኔ ጌታ አቤት አሰራሩ አቤት አሰራሩ አቤት አሰራሩ። መሬትን ስታይ ምድርን ስታይ ተራራ ስታይ ምን ስታይ እግዚአብሔር እየተደነቀ ደስ እያለ ትሄዳለህ። አባትነቱ ሬቨሌሽን እያመጣልህ ሄዳል። ለካ እግዚአብሔር ሳምራዊቷ ሴት ጋር ግድ ያለበት ስለምትወደው፣ ዘኬዎስ ቤት የገባው ስለሚወደው። እግዚአብሔርን የሚወዱ ሰዎች ጌታ ማለፋችን ምኩራብ የሰሩለት ቤት የሰሩለት ያመለኩትን ማለፋችን እግዚአብሔር የሚወደኝ ካለ ለጌታ ኢየሱስ በመጀመሪያ ራሱን ይካድ። ከዛ በኋላ መስቀሌን አላለም የራሱን መስቀል ተሸክሞ እግዚአብሔር ከሚወደዱ ነገሮች አንዱ መሆን አይፈልግም። ዋናው ነው መሆን የሚፈልገው። ጌታ ሆይ እንደወደድ እርዳኝ እባክህ። በቃ የፈለግከውን ነገር ወሰድና አንተን የመውደድ ጸጋ ጨምርብኝ። አይኔን ከፍተህ እንደወድህ አድርገኝ። ስወድህ እታዘዝሃለሁ፣ ስወድህ አገለግልሃለሁ፣ ስወድህ ለአንተ ብቻ እኖራለሁ፣ ስወድህ የተፈጠርኩበትን ዓላማ ሙሉ በሙሉ ጨርሼ ከዚህ ምድር ሄዳለሁ። ራሴን ከመውደድ እድናለሁ። ከጊዜያዊ ፕሌዠር ወጣለሁ።